ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 4 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ልዩ ዝግጅት እናልፋለን። የመጀመሪያ ርዕሳችን አንድ ሐሙስ የቀረው ንጉስ የሚል ርዕስ መርጠናል። አንድ ሐሙስ የቀረው ንጉስ አብይ አህመድ ከቤተ መንግስት ሊባረር በኔ አስተሳሰብ አንድ ሐሙስ ቀርቶታል ብዬ አስባለሁ። ብስራት የያዘ ክረምት መና ያዘለ ደመና ኢትዮጵያ ላይ አንዣቧል። አለሁ የሚለው ስርዓት እንደሌለ ሊሆን አንድ ሐሙስ ቀርቶታል ብዬ አስባለሁ። አፋብን ኤሊት ፎርሱን አዘጋጅቷል። ስሙ ሊጠቀስ በማይችል ቦታ ላይ የአፋብን ኤሊት ፎርስ ከአራቱም ቀጠና የተውጣጣ ኤሊት ፎርስ ተዘጋጅቷል። በአሶሳም በለው በሰንዳፋም በለው በሱሉልታም በለው አብይ አህመድን የሚያስወግድ የለውጥ ንፋስ እየነፈሰ ይገኛል። በአባላ ብትል፣ በውጫሌ፣ በቶጎጫሌ፣ በሁሉም አቅጣጫ። በቶጎጫሌም ስትመጣ ኦብነግ እየተዘጋጃጀ መሆኑን ትረዳለህ። በውጫሌ በኩል ምኒልካውያን ሰፊ ስራ እየሰሩ ይገኛሉ። በአባላ በኩል ኦጎጎሞ እንደዚሁ እንቅስቃሴ ውስጥ እንዳለ ይታወቃል። ኤርትራም አንዳንድ እንቅስቃሴዎች እያደረገች መሆኑን ተረድተናል። በተለይ ደግሞ በአሶሳ በኩል ያለው ጭንቀት በርትቷል ይላል ለጠለስ ሚዲያ የደረሰው መረጃ። በቅርብ ወራት ኢትዮጵያ ላይ ያለ የሚመስለው ሁሉ እንዳልነበር ሊሆን ወራት ቀርቶታል። አባቴ ወራት ቀርቶታል። አለው ሲል የነበረው አገዛዝ ለሺህ ዘመናት አቅዶ ኢትዮጵያንን እያደህየ እያቆረቆዘ ስልጣን ላይ መቆየት የሚፈልገው አገዛዝ ተረት ሊሆን ምናልባትም የአንድ ወር የሁለት ወራት እድሜ ቀርቶታል ማለት ይቻላል። ኦህዴድም ያለው እንዳልነበረ መሆኑን ተረድቶ አሁን ያለው አገዛዝ ሊቀጥል እንደማይችል ተረድቶ ወደ ፕላን ቢ ተሸጋግሯል። ሌላ መንግስት ወደ ማዋቀር ተሸጋግሯል። መከላከያ ሰራዊት የሚለውን መደገፉን አቁሞ ሸኔን እያጠናከረ ይገኛል ይላል የደረሰ መረጃ። በከሚሴም እንደዚሁ የአልሸባብን አምሳያ በመቀፍቀፍ ላይ ይገኛል። እንግዲህ ኦህዴድ የሞሽረት ትግል ሳያደርግ ለሰሜናውያን ስልጣን የማስረከብ ፍላጎት የለውም። ስለዚህ ሌሎች ኃይሎች ከሱ ቁጥጥር ውጭ በሆነ መልኩ ቀድመው አሸንፈው ቤተመንግስቱን እንዲቆጣጠሩ የማድረግ እቅድ እንዳለው ሰምተናል። በተረፈ ግን ይህን ስርዓት እንደ ስርዓት ቆጥሮ ስርዓቱ ተገረሰሰ ማለት የሚቻል አይደለም። አገዛዝ ለመባል ራሱ የሚያበቃ ቁመና ላይ አልነበረም። ኦህዴድ ያለፉት 8 ዓመታት አካሄዱ ሲታይ አገዛዝ ተብሎ ለመጠራት ራሱ የሚበቃ አይደለም። መግዛት የተሳነው አገዛዝ ስርዓት የለሽ ስርዓት ተብሎ ሊገለጽ የሚችል ነው። ስርዓት የለሽ ወይም ደግሞ ስርዓት አፍራሽ ስርዓት ያፈረሰው አለ። ብዙ የኢትዮጵያ መገለጫ የሆኑ ነገሮችን ለማፈራረስ ጥረት አድርጓል። በዛ ላይ ግን የተካው የለም። ፕሮስፐሪቲ ጎስፕል የሚባል ኢትዮጵያውያን የማያውቁት ነጮቹ ሞክረውት የመጨረሻ ነውረኛና አደገኛ አስተሳሰብ መሆኑን ተረድተው አሽቀንጥረው የጣሉትን አስተምሮ ይዞ መጥቶ ነው አገር ሲያደናግር የነበረው። ፕሮስፐሪቲ ጎስፕል አብዛኛውን ድሃ ያደረገ ጥቂት ሀብታሞችን የሚፈጥር ከኦርቶዶክስና ከእስልምና ከነባር ሃይማኖቶች ጋር የማይጣጣም ፈሪሃ እግዚአብሔር የሌለው ትውልድ የሚቀፈቅፍ ስለ ሄልዝና ስለ ዌልዝ ብቻ የሚያስብ የመጨረሻ መናኛ የሆነ አስተሳሰብ ኔሚት ክሌሚት በሚል መርህ የሚመራ አስተምህሮ አምጥቶ እስካሁን ድረስ ኢትዮጵያን ሲያደናግር ነበር። ስለዚህ ያፈረሰው ካልሆነ በስተቀር የተከለው አለ ብሎ ማለት አይቻልም። ይህ አስተሳሰብ እነሱንም እየነቀላቸው ይገኛል። ፕሮብሌምን መመልከት የለብህም፣ ቻሌንጅ ምናምን የሚባለውን ነገር አትመልከት የሚል አስተሳሰብ ማጥ ውስጥ ከተውን፣ አዘቅት ውስጥ ከተውን፣ ሸለቆ ውስጥ ወርውረውን ግን በከፍታ ላይ እየተንሳፈፋችሁ ነው እያሉ ሲጀነጅኑ ነበር። አሁን ላይ ግን ሁሉም ነገር እያበቃለት ይገኛል። በተረፈ ብአዴን ክልልና ዞንህን በራስህ ጠብቅ ተብሏል። ብአዴን ክልልና ዞንህን በራስህ ማስተዳደር አለብህ። ከዚህ በኋላ መከላከያ ሰራዊት ልመድብልህ አልችልም ተብሏል። ወደ አዲስ አበባ ሳልጠራህ እንዳትመጣ ተብሏል። የብአዴን አመራሮች ወደ አዲስ አበባ ለስብሰባ ለኮንፈረንስ ብዬ ካልጠራኋችሁ በስተቀር ቅዳሜና እሑድ ወደ አዲስ አበባ መምጣት የለባችሁም፣ መቼም እንዳትመጡ። አዲስ አበባ ላይ ካየኋችሁ ውርድ ከራሴ ብሏቸዋል አብይ አህመድ። እስከዛሬ አማራውን ነበር ሲያግት የነበረው አብይ። አሁን ኦህዴዶችን ወደ አዲስ አበባ መግባት አትችሉም፣ መምጣት አትችሉም ብሎ ማዕቀብ እንደጣለባቸው ሰምተናል። ብአዴን ሰነድ አዘጋጅቶ ስልጠና እየሰጠ ይገኛል። እግር መትከል በቀበሌ ደረጃ፣ በወረዳ ደረጃ፣ በመንደር ደረጃ እግር መትከል አለብን የሚል ሰነድ አዘጋጅቶ ስልጠና እየሰጠ መሆኑን ሰምተናል። ንጹሃንንም ማገት ያስፈልጋል ተብሏል።
ፋኖችን ኮንትሮል ለማድረግ ቤተሰቦቻቸውን ማሰር ያስፈልጋል የሚል ሰነድ አዘጋጅቶ በሰፊው እየሰራበት ይገኛል። ተግባራዊም እያደረገ ይገኛል። ሳሙኤል ባለድል ቤተሰቦች ታስረዋል። ይሄ ሁኔታ ግን አይጠቅምም። ዘመድ የሌለው የለም፣ ቤተሰብ የሌለው የለም። ባደን ወይ ለቤተሰቦች የማታስብ ብትሆንም ለዘመድ የማታስብ ቢሆንም ግን ታስበላችኋል። አይጠቅምም። ይሄ የውረድ እንውረድ መንገድ አይጠቅምም። እንደዚህ አይነት አስተሳሰብ የከንቱ ነው። ፋኖች እኮ ወደ ትግል ሲገቡ በራሳቸውም ጭምር ውሳኔ ያስተላልፈው ነው። በህይወታቸው ጭምር ወስነው እኮ ነው። ቤተሰቦቻችን እኛ ወደ ትግል ባንገባም ቤተሰቦቻችን ጋር ከመጨፍጨፍ ልንድን አንችልም በሚል አስተሳሰብ ወደ ትግል የገባን ቤተሰቦቹን በማሰር ከትግል አስወጣለሁ ብሎ ማሰብ የመጨረሻ የከንቱ ነው። በተረፈ ግን ይሄ ሁሉ የሚያሳየው ተስፋ መቁረጡን ነው። አገዛዙ ተስፋ እየቆረጠ መምጣቱን ነው። ኦህዴድም ብአዴንም ተስፋ እየቆረጡ መምጣታቸውን የሚያሳይ ነው። የተለያዩ ኃይሎች በተመሳሳይ ጊዜ ላይ በተለያዩ አቅጣጫዎች እየመጡ ይገኛሉ። በእኔ እምነት ይህን ክረምት የአገዛዝ ይሻገራል የሚል አመለካከት የለኝም። በመጪው አዲስ ዓመት አዲስ ስርዓት ኢትዮጵያ ምድር ላይ ተተክሎ የሚታይ ይመስለኛል። እስካሁን ድረስ የኢትዮጵያን ሀብት የኢትዮጵያን በጀት ለድሮን መግዣ፣ ለሚግና ብረት ለበስ መግዣ፣ ለተኳሽ መግዣ፣ ለቅንጦት ቤተመንግስት ግንባታ፣ ለቅንጦት ተሽከርካሪ መግዣ፣ ለአረብ ሀገር አፓርታማና ቪላ መግዣ፣ ለግል ሪል ስቴት ካፒታል ኦቪድን ማስታወስ ይበቃል፣ ለድሮን ሾው ወጪ፣ ለኮስሞቲክስ ሰርጀሪ፣ ለተለያዩ ስኳዶችና ገዳይ ቡድኖች ተልዕኮ ማስፈጸሚያ፣ ለሳይበር አርሚ ውሎ አበል ሲያውል የነበረው የኢትዮጵያ ሀብት ለነዚህና ለመሳሰሉ ነገሮች ሲያባክን የነበረው አገዛዝ ሊወገድ አንድ ክረምት ቀርቶታል። በመጪው አዲስ ዓመት አዲስ ስርዓት ኢትዮጵያ ምድር ላይ ተግባራዊ መሆኑ የሚቀር አይመስልም። በተረፈ ስለተለያዩ ስኳዶችና ገዳይ ቡድኖች ሰዋራ ምን ትዝ አለኝ? አርቲስት ሃጫሉ ሁንዴሳ ባለቤት ትዝ አለችኝ። ከሰሞኑም እውነት እንዲወጣልኝ ፈጣሪን ለምኑልኝ ማለቷ ተሰምቷል። የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ታዋቂው ኦሮሞ ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በየዓመቱ በሃጫሉ ፋውንዴሽን የሚዘጋጀው የሃጫሉ ሁንዴሳ ሽልማት መርሃ ግብር ሰኔ 2 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል። በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣና ፍትህም እንዳልተገኘ በምሬት ገልጸዋል። ወይዘሮ ፋንቱ በንግግራቸው መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ፣ አስከሬኑ ተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነው ንግግራቸውን የጀመሩት። ስለ ሁኔታው ሲያስረዱም በመጀመሪያ ደረጃ ሃጫሉ እንደነሱ ወንድ ሳይሆኑ ከንቶችና ከሃዲዎች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን በቸርነቱ ተሸክመን እንድንኖር ያደረገን እውነተኛ ፈጣሪ ከእናቱ ጋር ይመስገን እላለሁ ብላለች። መቼም የአርቲስት ሃጫሉ ሁንዴሳን ባለቤት አለማወደስ አለማሞገስ አይቻልም። ብዙ ማታለያ፣ መደለያ፣ መሸንገያ ቢቀርብላትም እነዚያ ሁሉ ነገሮች ግን ከባሌ ግድያ አይበልጥም ብላ እውነትን ፍትህን ለማግኘት የምታደርገው ጥረት የሚደንቅ ነው። በችም እዚህ ዘመን ፍትህን ማግኘት የሚቻል አይደለም። ከዚህ በፊት የቀነኒ ቤተሰቦች ያቀረቡትን ቅሬታ መትረሱት አይደለም። ልጃቸው በግፍ ከተገደለች በኋላ አርቲስቱን እንዴት ከህግ መንጋጋ ውስጥ መንግገው አውጥተው በነፃ እንዳሰናበቱትም ይዘነጋ አይደለም። በጉዳታቸው ላይ ደግሞ ሌላ ጉዳትም ጭምር ሲጨመርባቸው ነበር። አባገዳዎች ጭምር ከግፈኞች ጎን በመተባበር ቤተሰቦቻቸው ላይ ፍርድ ሲያስተላልፉ አይተናል እና በወደ ዘመን ፍትህ የሚባል ነገር የሚታሰብ አይደለም። የአርቲስት ሃጫሉ ሁንዴሳ ባለቤት ግን ጥያቄዋን አጠናክራ ቀጥላለች። ሌላው የአንዱዓለም አራጌን ቃለመጠይቅ ይመለከታል። አንዱዓለም አራጌ በአዲስ ቃለመጠይቅ ብቅ ብሏል። በኢህአዴግ ዘመን እንደ በታይ ሲታዩ የነበሩት የኦህዴድ ሰዎች በዚህ ልክ ይወርዳሉ ብዬ አላሰብኩም ነበር። ያኔ የስልጣን ሽግግር እንደተደረገ ሰሞን እንደውም ደስተኛ ነበርኩ። ብዙ ጊዜ ስልጣን ሰሜኖች መዳፍ ላይ ቆይ የሚል ቅሬታ ስለነበራቸው እነሱ መዳፍ ውስጥ መግባቱ ቅር አላሰኘኝም ነበር። በወቅቱም በዚህ ልክ ይወርዳሉ ብዬ አላሰብኩም ነበረ። ግን መውረድ ብቻ ሳይሆን መዋረድንም ጭምር ጌጥ አደረጉት፣ ውርደትንም ጭምር ጌጥ አደረጉት በማለት ተናግሯል። የጭቆናን ቁስል የሚያውቅ በዚህ ልክ ጨቋኝና አቁሳይ እና ነውረኛ ሆኖ ይከሰታል ብዬ አስቤ
አላቅም ነበር። ኦፒዲዮ ግን አናታችን ላይ ወጥቶ እስክስታ ወረደብን አለ። አናታችን ላይ ወጥቶ ጨፈረብን፣ ጫንቃችን ላይ ከነጫማው ወጥቶ ጨፈረብን። ግፍንና ግፈኛን በደንብ አሳየን። ኦህዴድ ወደ ስልጣን ከመምጣቱ በፊት ግፍን አናቀውም ነበር፣ ግፈኛን አናቅም ነበረ። እንደዚህ አይነት ግፈኛ ስርዓት እና ግፍን የዕለት ተዕለት ተግባሩ ያደረገ ስርዓት በኢትዮጵያ ምድር ላይ ታይቶ አይታወቅም አለ ፖለቲከኛው አንዱዓለም አራጌ። ሌላው ኢትዮጵያ በአንድ ሰው ቀርቶ በአንድ ፓርቲ የምትመራ ሀገር አይደለችም፣ ከአንድ ፓርቲ በላይ ነች። ይሁንና አሁን ያለው አገዛዝ ግን በአንድ ሰው ጭንቅላት ሀገር እመራለሁ ብሎ እየዳከረ ይገኛል በማለት ቅጭቅጩን ተናግሯል። እኔ ያደረገውን ቃለ መጠይቅ ስመለከት አብዛኛው ፓርት ተመችቶኛል። ከዚህ በፊት አንዱዓለም አራጌን ሲወቅሰው ነበር። በዝምታው አትሊስት መሰረታዊ በሆኑ ነገሮች ላይ አስተያየት መስጠት ይጠበቅበታል። እየፈረሰ ያለው አገር ነው፣ እየፈሰሰ ያለው የዜጎች ደም ነው፣ እንባ ነው፣ የእናቶች እንባ ነው እየፈሰሰ ያለው። ስለዚህ ይህን ነገር አይቶ እናላዩ ማለፍ የሚቻል አይደለም፣ እንዴት አስቻለው በማለት ስጠይቅ ነበር። አሁን ላይ መጥቶ ሪፖርተር ጋር ባደረገው ቃለ መጠይቅ ቅጭቅጩን ተናግሯል። አስተሳሰቡን ይፋ አድርጓል። ተመስገን ደሳለኝስ ምን እያሰበ ይሆን እላለሁ አንዳንድ ጊዜ። ተመስገን ደሳለኝስ ምን እያሰበ ይሆን? አያሳስባችሁም? ያን የመሰለ የብዕር ሰው ከአብይ አህመድ ስር ገብሮ በዚህ ልክ መክሊቱን ጥሎ ድምፁን አጥፍቶ ከኦህዴድ ስርዓት ጋር ራሱን አስማምቶ እየኖረ መሆኑን ስታስቡ አትገረሙም? በእርግጥ አንዳንድ ነገሮች እያደረገ መሆኑንም ሰምተናል። እነ ተመስገን ደሳለኝ በስጋት የሚመለከቱት ኦህዴዳዊን ስርዓት ሳይሆን የፋኖን ትግል ነው የሚል መረጃ ደርሶናል። በእርግጥም ደግሞ ከኦህዴድ ጋር ባይስማሙ ኑሮ እየመጣ ያለው ኃይል በፍጹም ወደ ስልጣን መምጣት የለበትም የሚል አቋም ባይዞ ኑሮ በተለያየ መንገድ ይህን ስርዓት መታገላቸው የሚቀር አይደለም። ሀገር ውስጥ ነው መታገል ባይቻል እንኳ ከሀገር ወጣ ብሎ ዛሬ ላይ ብዙ ትግል ማድረግ ይቻላል። የብዕር ሰው የሚዲያ ሰው ግዴታ ሜዳው ላይ መገኘት የለበትም እኮ። አሁን ላይ ለወገን ድምፅ እየሆኑ ያሉትን እስኪ ተመልከቱ። ውጭ ሀገር ያሉ እኮ ናቸው። በየዕለቱ መቼም ያለንበት ዘመን በኢንተርኔት የተሳሰርንበት በመሆኑ የተነሳ ዲሲም ያለም ደሴም ያለም ኢትዮጵያ ምድር ላይ የሚካሄደው እኩል መረጃ ይደርሳቸዋል፣ እኩል ማለት ነው። ስለዚህ ድምፅ መሆን እስከተፈለገ ድረስ ከሀገር ወጥቶም ለወገን ድምፅ መሆን ይቻል ነበር። ምክረ ሀሳብ ማቅረብ ይቻል ነበር። የኢትዮጵያን ችግሮች ነቅሶ ማውጣት ይቻል ነበር። ይሁንና ተስማምተው እየኖሩ ነው ብዬ አስባለሁ። ታማኝም ቢሆን ይሄኔ ጽምዶ የሚያመጣውን አደጋ እየተነተለ መሆን አለበት። ታማኝ በየነ የታማኝን አስተሳሰብ ለማየት ወንድሙ የሚናገረውን ንግግር መመልከት በቂ ነው። እነ ሪዮት አለሙ የሚያቀርቡትን ፕሮግራም መከታተል በቂ ነው። አባቴ ዘመነ ሲሉ ታገኟቸዋላችሁ። ከወረደውም ሆነ ከሚመጣው አብይ አህመድ ይሻለኛል በማለት ስትናገር ትሰሟታላችሁ። በተረፈ አንዱዓለም አራጌ እንደተናገረው እንደ ኦህዴድ ያለ ነውረኛ ስርዓት፣ ነውር ጌጡ ስርዓት በኢትዮጵያ ምድር ላይ ታይቶ አይታወቅም። ግፈኛ ስርዓት፣ ነውረኛ፣ ግፈኛ የሚሉ ቃላት የሚገልጹት ኦህዴድን ነው። የመጨረሻ የመሸታ ቤት ሰዎች እኮ ናቸው ተሰባስበው ወደ ስልጣን የመጡት። የመሸታ ቤት ሰዎች፣ በአግባቡ መራመድ የማይችሉ ሰዎች፣ በየመንገዱ ሰው የሚላከፉ ሰዎች፣ እንደዚህ አይነት ሰዎች ናቸው ወደ ስልጣን የመጡት። ሽመልስ አብዲሳን ተመልከቱት። እንደው ስብሰባ አዳራሽ ውስጥ አስገብታችሁ የሚመክረውን ነገር አስቡ። ስለ አማራ የሚናገረውን ነገር ለማሰላሰል ሞክሩ። እንኳን በውስጥ የሚመራቸውን ስብሰባዎች ይቅርና በአደባባይ የሚያደርጋቸውን ንግግሮች ተመልከቱ። አፉን መቆጣጠር የማይችል አንደበቱን መቆጣጠር የማይችል የመጨረሻ ልቅ ሰው መሆኑን ትረዳላችሁ። የአብይ አህመድ ምርጥ ፕሬዝዳንት ተብሎ በየቦታው ስንት ፕሬዝዳንት ሲቀያየር ስልጣን ላይ የተቀመጠው ሽመልስ አብዲሳ ምን አይነት ነውረኛ እንደሆነ ትረዳላችሁ። አብይ አህመድ የሚሰራውን ተመልከቱ። ለሆነች የፖለቲካ ተርፍ ብሎ ትልቁን የኦሮሞ አርቲስት ገንድሶ መኪና ውስጥ ሲጥለው አስቡ። ኢታማዦሩ ላይ ኮንስፓይሬሲ ሲጠነስስ አስቡ። ሰዓረ መኮንን ላይ እና አምባቸው ላይ እነሱን ለማጠፋፋት ስንት ስራ ሲሰራ እንደነበረ አስቡ። እሱንም በተመለከተ በነገራችን ላይ አንዱዓለም አራጌ በግልጽ ተናግሯል። ከሰኔ 15ቱ ጥቃት ተጠቃሚ መሆን የቻለው ኦህዴድ ነው በማለት እቅጩን ሲናገር ነበር። ጊዜውና አምባቸውና ዶክተር አምባቸውና ሌሎች እንዴት እንደተበሉ እናውቃለን። አይ ቲንክ ከዛ በኋላ ኦፒዲዮ ብቻውን ገዝፎ መውጣት የቻለው ከዛ በኋላ ይመስለኛል። በዛ ሂደት ውስጥ እነዛ ሊደርሺፑ በመመታቱ በዛ ሂደት ውስጥ አይ ቲንክ በአዴን ውስጥ የነበሩትን ኤሊቶች ለማሳነስና ውዝን የብልጽግና ውስጥ ኦፒዲዮ ብቻውን ለመውጣት የተመቸው ይመስለኛል። ምንም እንኳን ስኳድ የሚባለው ስብስብ ሰኔ 15ን በመጠቀም ትርፋማ የሆነውን አገዛዝ ሁሌም በትርፍ ለማንበሻበሽ አሁንም አማራ ምድር ላይ ይሄን ኬዝ የሚያልከሰክሱት ቢሆንም ባለቤቱ ግን 4 ኪሎ መሆኑን ማወቅ የሚከብድ አይደለም። በተረፈ
አገዛዙ ራሱ የሚወዳችሁ ባለጌና ነውረኛ ሆናችሁ ከተከሰታችሁ ብቻ ነው። በተረፈ በኦፒዲዮ ዘንድ ምርጥ ካድሬ ለመባል ምርጡ ካድሬ ምርጡ አመራር ለመባል ራሱ ህዝብ ጋር መጣላት ይጠይቃል። ባለጌ መሆን ይጠይቃል። በአስተሳሰባችሁ ከህዝብ የተተፋችሁ መሆን አለባችሁ። አብዛኞቹን ተመልከቱ። አብይ አህመድ የነካው ይሞታል ይረክሳል የሚባለው ሁሉ እነሱ ጋር ተጠግቶ የእነሱን አስተሳሰብ አቀንቅኖ ያረከሰ ማግኘት አትችሉም። እነሱ ባለጌ ከመሆናቸውም በላይ ምርጥ ሚዲያ ላይ ያሰማሯቸውን አክቲቪስቶች ስትመለከቱ፣ የሚዲያ ሰዎች ስትመለከቱ ባለጌ መሆናቸውን ትረዳላችሁ። እነ ታዬ ቦጋለ፣ እነ ፈይሳ ሌሊሳ፣ እነ ግሩም ጫላን ማስተዋስ በቂ ነው። እነ ዘሪሁንም ማስተዋስ በቂ ነው። ኦፒዲዮ ማለት እኮ ሌላ ትርጉም የለውም። ኦፒዲዮ ማለት እነዚህ ሰዎች ናቸው። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅ፣ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያል ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጥባ ያስቆጥባለዋ። ኦሮሞ ከሰሜን የመጣውን ካልቸራል ልብስ ይለብሳል፣ ምግብ ይበላል፣ ችግር የለበትም። አብዛኛው ኦሮሞ 3/4 ኦሮሞ አማርኛም ይናገራል። ገባ? እናንተ እንኳን እኛ ልብስ ልለብሱ የኛ ምግብ ልበሉ ስሙን ታውቃላችሁ ወይ? ከጽነው ነበር። ስለዚህ ያነሳው ከኔ ስም የተነሳ ነው አይደለም? አነሳን። ግን እርሱ የተናገሩት አንዱ እንግዲህ ውልደቶትም ወደ አርሲ አካባቢ እንደሆነ ተናግረዋል። ስለዚህ አርሲ አካባቢ አብዛኛው ሙስሊም የሚበዛበት አካባቢ ይመስለኛል። አርሲ እንግዲህ እኔ በጉዞዬ የሸዋ ኦሮሞ ተሰዶ ሄደ ማለት የሸዋ ኦሮሞ አለ አርሲ ግን ሙስሊሞችም በብዛት አሉ ያየሁትን። ታዲያ እዛ አካባቢ ሲያድጉ ጓደኛዎት የአካባቢ ሰዎች በአረብኛ ነው የሚጠሩት ስማቸውን። ለምን አልተቃወሙም ታዲያ? እሱንስ ቢሆን መሪማ ትባላለች፣ ለምን ፋጡማ ትባላለች? ኦሮምኛ ቃል የላቸውም? እነዛ ቃላቶች የሚተካቸው ያ ምን መሰለ ሴንሲቲቭ የሃይማኖት ኢሹ ሴንሲቲቭ ኢሹ ሴንሲቲቭ ኢሹ እየነካ እያነካካኸኝ ነው። ይሄም ግልጽ የሆነ ነገር ነው እኮ ስላነሱት እርሶ ካነሱት ያንን ጠይቃለሁ ያለው እኔ ከኮንስቲቱሽኑ ከመጽሐፍ ቅዱስ ላይ የተነሱት የእነሱን የሚያከብሩ ከሆነ የአረብኛ ስም የአረብኛ ቅዳሴ ቁርአናቸውን አከብርላቸዋለሁ ነው ያዘዛቸውን እስካመኑ ድረስ መፈጸም መቻል አለባቸው። የሌላ ብሔር ጽንፈኞች የኦሮሞ ስም እየጠሉ ገብቷል አይደል? የኦሮሞ ስም እየጠሉ እያቅለሸለሻቸው ለልጃቸው የኦሮሞ ስም ሳይሰይሙ ቀርተው ወደ እኔ ድንጋይ እየወረወሩ እኔም በነሱ ቋንቋ ነው ኮቴሽን በነሱ ቋንቋ የተነገረው ስም አልቀበልም ብል it is natural። የብሽሽቅ ፖለቲካ ውስጥ ገባ እንደዛ ነው። እንደሰማችኋቸው ናቸው እንግዲህ ያለንን ጥሪታችንን መንጠቃችኋል በቃ ብሎ ህይወታችንን ማበላሸታችኋል በቃ ብሎ ህይወታችንን መንጠቃችኋል በቃ ብሎ ከዛ በኋላ ደግሞ በሞታችን ለመነገር ጥረት ሲያደርጉ ታያላችሁ። እስከ መቃብራችን አፈፍ ድረስ ተጉዘው ቢዝነስ ለመስራት ሲያቅዱ ታያላችሁ። እና አባው ምንድነው የሚለው? ቀብር ለማስፈጸም በማህበራት ደረጃ መሬት ተቀብሎ ቀብር ለማስፈጸም 175 ሺህ ብር 180 ሺህ ብር መቆጠብ አለባችሁ እያለ ይገኛል። በዚህ ደረጃ ወርዷል። የኦህዴድ ቢዝነስ በዚህ ደረጃ ወርዷል። ሰዎች እንኳን ከሚሞቱ አስከሬኖች ራሱ ለመዝረፍ ጥረት እያደረጉ ይገኛሉ። ይሄኛውሳ የፕሮቴስታንት እምነት ተከታይ ነው። ኦርቶዶክስ ውስጥ ገብቶ ይፈተፍታል። ገብረ ማርያም ገብረ መህድን የሚለው ኦሮሞን አማራይስት የማድረግ ሂደት ነው በማለት ሲናገር ትሰሙታላችሁ። አበበና ከበደስ ለምንድን ነው የክርስትና ስም የሚወጣላቸው? አበበ ከበደ በኋላው አማራ ስም ብላችሁ የምታስቧቸው ሰዎችስ ለምንድን ነው የክርስትና ስም የሚወጣላቸው? የክርስትና ስም ማለት ገብረ ስላሴ ገብረ መድህን የሚለው ስያሜ ኦሮሞን አማራ የማድረጊያ መንገድ ከሆነ ለምንድን ነው ለአማራዎችስ የክርስትና ስም የሚወጣላቸው? እነ ገብረ መድህንስ ከአማራ ይልቅ ለትግራይ አይቀርቡም ወይ? ገብረ መድህን መቼም ከአማራዎች ይልቅ ለትግራይ የሚቀርብ ስያሜ ነው እና ይህንን ባልሆነ መንገድ አጣሞ አምጥቶ ፖለቲካ ለመስራት ጥረት ሲያደርግ ታያላችሁ።
በተመሳሳይ መልኩ ግዕዝንም እንደዚሁ ለማንቋሸሽ ጥረት ሲያደርግ ታያላችሁ። ለምንድን ነው በግዕዝ አገልግሎት የሚሰጠው? ለምን በኦሮምኛ አይሰጥም እያለ ሲጠይቅ ትሰማላችሁ። ግዕዝ እኮ ባለቤት የለውም ኢትዮጵያ ውስጥ። ትግራይም ብትመጣ አማራም ብትመጣ አሁን ላይ ባለቤት አለው ማለት አይቻልም። ከቤተ ክርስቲያኗ ውጭ ባለቤት ለሆነ ክልል ለሆነ ህዝብ የምትሰጠው አይደለም በማለት ይሞግተዋል። ከዛ ደግሞ እስልምናን በማምጣት ግዕዝን የምትቃወም ከሆነ ያው እዚህ ጋር እኮ በአድ ባልከውም በአረብኛ ነው በሙስሊሞችም ጋር ስትሄድ አገልግሎት የሚሰጠው። እሱንስ ለምን አትሞግትም በማለት ሲጠይቀው አባቴ ሲወራጭ ታውታላችሁ። ሲወራጭ እሱ ቀይ መስመር ነው። እነሱ ጋር መላታም አዋጭ አይደለም፣ አትራፊ አይደለም። አገዛዙ ትርፍ የሚያገኘው ግዕዝን፣ ቤተክርስቲያንን፣ ኦርቶዶክስን፣ አማራን እንደ ከካምበግ ስንታከክ ነው በማለት ሲያልፈው ታያላችሁና የኦህዴድ ሰዎች እነዚህ ናቸው እና አንዱዓለም አራጌ የተናገረላቸው ጭንቅላታችን ላይ ወጥተው እየጨፈሩ ናቸው። ግፈኛ ነውረኛ ተብለው ሊገለጹ ናቸው በማለት የተናገረላቸው የኦህዴድ ሰዎች የኦፒዲዮ ሰዎች እነዚህ ናቸው። ሌላው የሄኖክ ስዩም ሀገሬን ቃለመጠይቅ ይመለከታል። ሾላካው ሄኖክ ስዩም አብይን ቃለመጠይቅ ያደረገው ከጫካ ተጠርቶ አይደለም ቃለመጠይቅ ያደረገው። እችን ቃለመጠይቅ ለማድረግ ብዙ ኤክስቴንሽን ስራ ተሰርቷል። አባቴ እነ ዳንኤል ክብረትን፣ ሰርጸ ፍሬ ስብሐትን፣ አበባው አያሌውን፣ ነብዩ ባየን፣ ዮናታን ተስፋዬን ተጠግቶ አመለካከቱን አሳይቶ ነው እዚያ ውስጥ ለመቀጠር የቻለው። አብይ አህመድንም ቃለመጠይቅ እንዳደርግ የተመቻቸለት አመለካከቱ ታይቶ ነው። የለውጡ ደጋፊ የትግሉ ነቃፊ መሆኑን አይተው ነው አብይ አህመድን ቃለመጠይቅ እንዳደርግ የፈቀዱለት። ዮናታን ተስፋዬ ስል ምን ትዝ አለኝ? ዮናታን ተስፋዬ ረጋሳ ከለውጡ ወደዚህ የአያቱን ስም ጨምሮ ሲነግድ የነበረው ዮናታን ተስፋዬ ከዚህ በፊት እንደምታስታውሱት መስከረም አበራን እስር ቤት አስገብቷታል። የሚገርመው ነገር እሱ አይደለም። እነ መስከረም አበራን፣ እነ ዳዊት በጋሻውን፣ እነ አባይ ዘውዱን፣ እነ ጎበዜ ሳይን እስር ቤት ማስገባቱ አይደለም። የብሮድካስት ባለስልጣን እንደመሆኑ መጠን እነሱን እስር ቤት ማስገባቱ ሳይሆን መስከረም አበራን አስሮ ጓደኛውን ማግባቱ ነው። ሩሃማ የመስከረም አበራ ጓደኛ ነችና መስኪ እስር ቤት ሆና ይህን ስትሰማ ምን ይሰማት ይሆን በማለት ጠይቄያለሁ። ይህን ብዬ ወደ ተነሳውበት ርዕስ ስመለስ ትናንት በቃለ መጠይቁ ሄኖክ ስዩም ያነሳቸውን ነገሮች እንደሰማችኋቸው ናቸው። አብዛኞቹ ለየት ያለ ቃለ መጠይቅ ያደርጋል ብለው ጠብቀው ነበር። አባቴ አይታሰብም፣ ለየት ያለ ቃለ መጠይቅ የሚባል ነገር አይታሰብም። ጥያቄህን አዘጋጅተህ ከዛ ጥያቄዎችን ለጠቅላይ ሚኒስተር ቢሮ ልከህ ዝግጅት ተደርጎ መጥቶ ያነበንባል እንጂ እንደው ጻፍ አድርገህ የፈለግከውን ጥያቄ አብይ አህመድን ፊት አቅርበህ ቃለ መጠይቅ የምታደርግበት አግባብ ሊኖር አይችልም። ኢቨን ኤዲት የሚደረገው የተበላሸ ነገር ካለ እንኳን ኤዲት የሚደረገው በኢዚያ ስቱዲዮ አይደለም። ኤዲት የሚደረገው በጠቅላይ ሚኒስትሩ ቢሮ ነው። በዚህ መሰረት ሄኖክ እንግዲህ ትናንት ሲጠይቅ የነበረው ከለውጡ ወዲህ ቱሪዝም የተሰጠው ትኩረት ይታወቃል። የቤተ መንግስት ቋንቋ ሆኗል። ቱሪዝም የሚለው ቃል ቤተ መንግስት ገብቷል። በዚህ ልክ ቱሪዝምን ማሳደግ ለምን ተፈለገ ሲጠይቅ ነበር። በጣም አስቂኝ ጥያቄዎችን ሲያነሳ ነበር። አብይ ደግሞ ሲናገር የነበረውን ቁጥር ሰምታችሁ ከሆነ ከውጭ 1.4 ሚሊዮን ጎብኚ ወደ ኢትዮጵያ መጥቶ ኢትዮጵያን ጎብኝቷል አለ። 5.2 ቢሊዮን ዶላር ተገኝቷል አለ። 5.2ን በ180 ስትመቱት 962 ቢሊዮን ብር ተገኝቷል ከቱሪዝም ማለት ነው። ከሀገር ውስጥ ደግሞ 50.16 ሚሊዮን ህዝብ የሀገር ውስጥ ጉብኝቶች ላይ ተሳትፏል አለ። ከነዚህም ጎብኚዎች 79 ቢሊዮን ብር ተገኝቷል አለ። በድምሩ 1.04 ትሪሊዮን ብር ከቱሪዝም ተገኝቷል። ከአብይ አህመድ ንግግር ተነስተን ስንደምረው 1.04 ትሪሊዮን ብር ከቱሪዝም ገቢ ሆኗል። የዘንድሮ በጀት ስንት ነበር? 971.2 ቢሊዮን ነበር እና ከዘንድሮ በጀት የሚበልጥ ገቢ መገኘቱን አብይ አህመድ ይፋ አድርጓል። ይሄ ገቢ የተገኘው ደግሞ አስገራሚው ነገር ይሄ ገቢ የተገኘው ይህን ያህል ቱሪስት ሊመጣ የቻለው የሀገራት ትራቭል አድቫይዘሪ ወደ ኢትዮጵያ አትሄዱ እያለ በከለከለበት ሰዓት ነው። ወደ አዲስ አበባ እንኳን ስትሄዱ ሪኮንሲደር ዩር ፕላን፣ ሪኮንሲደር ዩር ትራቭል እያሉ ትራቭል አድቫይዘሪያቸው ላይ እያካተቱ ባለበት ወቅት ነው። ዱኖ ትራቭል ነው። አብዛኛው ክልሎች ላይ ያለውን የትራቭል አድቫይዘሪ ብትመለከቱ የዩኬ፣ የአውስትራሊያ፣ የአሜሪካ ሁሉንም ብትመለከቱ ዱኖ ትራቭል ነው። ትግራይ ዱኖ ትራቭል፣ አማራ፣ ቤኒሻንጉል ኤቭሪዌር ማለት ነው ዱኖ ትራቭል የሚል በሆነበት ሁኔታ ነው የአብይ አህመድ ቱሪዝምና ከቱሪዝም የሚገኘው ገቢ ያደገው። የዩኔስኮ የቱሪስት መዳረሻዎች ባዶ በሆኑበት ሁኔታ ነው አብይ አህመድ 1.04 ትሪሊየን ብር ማግኘት የቻለው።
የዩኔስኮ የቱሪስት መስህቦች ተብለው የተቀመጡ እነ ላሊበላ፣ እነ ሰሜን ተራሮች፣ እነ ፋሲል ቤተ መቅደስ፣ እነ አክሱም፣ የአዋሽና የኦሞ ሸለቆዎች፣ የጤያ ትክል ድንጋዮች፣ የሐረር ጀጎል ግንብ፣ እነ ኮንሶ፣ እነ ባሌ ማውንቴን ሁሉ ጭር ባሉበት ወቅት ነው የአብይ አህመድ የቱሪዝም ገቢ የጨመረው። ኢትዮጵያ በ2025 518,000 ጎብኚ በማስተናገድ 126ኛ ደረጃ ላይ ተቀምጣለች። 126ኛ ደረጃ ላይ በ2025 ማለት ነው። ዘንድሮ ደግሞ ቀንሷል። ገብታችሁ ዓለም አቀፍ ሪፖርቶችን ስታገላብጡ ዘንድሮ መቀነሱን ትረዳላችሁ። ምክንያቱም ቱሪስቶች የሚመጡት የሀገራቸውን ትራቭል አድቫይዘሪ ሸካ አድርገው ነው። ቲክቶከሮችን አዳምጠው ዩቱበሮችን ሰምተው ሊመጡ አይችሉም። በዋናነት ደግሞ በ2025 518,000 ጎብኚ ወደ ኢትዮጵያ የመጣው በመጀመሪያ ደረጃ ላሊበላን ለማየት ነው። ሁለተኛ ሰሜን ተራሮችን ነው። ሶስተኛ ለጥምቀት በዓል ነው። ላሊበላ በነገራችን ላይ በትናንትናው ዕለትም ከዓለም ምርጥ የዩኔስኮ ቅርሶች መካከል 5 የዩኔስኮ ቅርሶች መካከል አንዱ ሆኖ ተመዝግቧል። ለአብይ አህመድ ሊያዳክሙት ቢሞክሩም ላሊበላን በጨበራ ጩርጩራ በሐላላ ሎጂ ለመተካት ጥረት ቢያደርጉም ምን ታደርገዋለህ አባቴ፣ አያቶቻችን ጠቢባኖች ነበሩ። የዓለም ሕዝብ የሚገረምበትን ስልጣኔ አስተዋወቁ ነበሩ። አንድ ዳፍንታም መሪ ወደ ስልጣን መጥቶ ሊያራክሳቸው ሊደብቃቸው ቢሞክርም በዓለም መዝገብ ላይ የሰፈሩ ናቸው። ስለዚህ ላሊበላ አሁንም በዩኔስኮ ከተመዘገቡ ምርጥ 5 የቱሪስት መዳረሻዎች መካከል አንዱ ሆኗል። ያም ሆኖ ግን አሁን ላሊበላ ቱሪስት ርቦታል እኮ። ቱሪስት ካየ ዓመታት ተቆጥረዋል። የዘረዘርኳቸው በዩኔስኮ መዝገብ ላይ የሰፈሩ የቱሪስት መስህቦች በአጠቃላይ ጭር ባሉበት ሁኔታ ነው አብይ አህመድ ቱሪዝሙም ገቢውም አድርጓል የሚለው። የእሱ ቱሪስቶች የት ነው የሚዝናኑ ከተባለ ጨበራ ጩርጩራ፣ ሐላላ፣ ጎርጎራ ነው። ጎርጎራም ይሄዳሉ ብዬ አላስብም። ወደ አማራ ክልል አሁን ላይ መንቀሳቀስ አይችሉም። እና አክሱም ጋር ሄደው መጎብኘት የሚችሉበት እድል የለም። እንኳን ቱሪስት ይቅርና መንግስትም አይገባም። ቱሪስት ይቅርና መንግስት አይገባም። አባቴ ላሊበላ በፈለገው ሰዓት አብይ አህመድ መሄድ አይችልም። ብዙ የደህንነት ጥንቃቄዎች ከተሰሩ በኋላ ነው የሚሄደው። ሪፑብሊክ ጋርድ ሄዶ እንዲከብ ከተደረገ በኋላ በሪፑብሊክ ጋርድ ተከቦ በቻርተር አውሮፕላን ካልሆነ በስተቀር በመኪና ለድሮ ቪኤት እያስነሱ መሄድ የሚቻልበት ሁኔታ የለም። የኛው በሽካታ መንግስት ግን ያለው ነባራዊ ሁኔታ ይሄን የሚመስል ቢሆንም ከዛ በተቃራኒ የሆነ ሪፖርት በማቅረብ ላይ ይገኛል። የአብይ ቱሪዝም ያደገው ሌላው ሆቴሎች ወደ ሆስፒታሎች እየተቀየሩ ባለበት ሁኔታ ነው። ሆቴሎች በቃ ቱሪዝም ስለቀነሰ ወደ ሆስፒታሎች እየተቀየሩ ባለበት ሁኔታ፣ አስጎብኚ ድርጅቶች እየተዘጉ ባለበት ሁኔታ፣ አስተርጓሚዎች ተስፋ ቆርጠው ሙያ በቀየሩበት ሁኔታ ነው የአብይ ቱሪዝም እያደገ የሚገኘው። ሰሜኑ ከቱሪስት ርቆ የጦርነት ሜዳ በሆነበት ሁኔታ ነው አብይ አህመድ የሌለ ቁጥር እየጠራ ሲበሸከት የነበረው። ኢትዮጵያ በትሪሊየን የሚቆጠር ገንዘብ እያፈሰች ነው ያለው ነባራዊ ሁኔታ ከላይ የጠቀስኩት ቢሆንም በእነ አብይ አህመድ አስተሳሰብ ግን ኢትዮጵያ በትሪሊየን የሚቆጠር ገንዘብ እያፈሰች ነው። በቱሪስት እየተጨናነቀች ነው። ሾፌሮችንም ሲወቅሳቸው ነበር። ከኤርፖርት ተቀብለው በተለያየ መልኩ ቱሪስቶችን ይዘው ሲያጓጉዙ ስለተለያዩ የቱሪስት መዳረሻዎች ሲጠየቁ ኧረ ሰላም የለም፣ ኧረ ጸጥታ ችግር አለ እያሉ ቱሪስቱ ሆቴል ቤቱን ዘግቶ መኝታ ቤቱን ዘግቶ እንዲተኛ እያደረጉት ነው በማለት ሲወቅስ ነበር። ለምንድነው የማትዋሹት? ኢትዮጵያ ሰላም ነች፣ እየተመነደገች ነው፣ በሰላም ውስጥ እየተደሰተች ነው እያላችሁ ማጀነጅኗቸው ስለምንድን ነው በማለት ሲወቅስ ነበር። እውነቱን ለምን ትነግሯችኋላችሁ? እንዴት አይነት እኮ ብላኔ ጭንቅላት ያለው ሰው ወደ ስልጣን እንደመጣ አምላክ ይወቅና እንደዛ እያለ በግልጽ ሲናገር ነበር። ለምን ጦርነት ላይ ነን ትላላችሁ? ጦርነቱን በማቆም ፈንታ እውነተኛ ኢትዮጵያ የቱሪስት መዳረሻ ትሆን ዘንዳ ኬንያዎች እንኳ ከቱሪዝም የማያገኙትን ገንዘብ አገኘው እያሉ መበሽከት ቀላል ነው። ገቢ ማግኘት ከባድ ነው። ቱሪስት እንዲመጣ ማድረግ ግን ከባድ ነው እና አብይ አህመድ ግን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ እንኳን ቱሪስቶች ይቅርና ራሱ አመራሮች እንደፈለጉ የማይንቀሳቀሱበት በሪፑብሊክ ጋርድ ሳይከበቡ በአውሮፕላን ካልሆነ በስተቀር በየብስ የማይሄዱባት ሀገር የተፈጠረች ቢሆንም እንደዚህ አይነት ሪፖርት ለሄኖክ ስዩም ሲነግረው ተሰምቷል። ባለፉት የለውጡ ዘመናት ቱሪዝም የተለየ ትኩረት እንደተሰጠው የአደባባይ ሀቅ ነው። ቱሪዝም የሚለው ራሱ የቤተ መንግስት ቋንቋ ሆኗል። የቱሪዝም ምልከታን ከቀደመው ዘመን ጋር አነጻጽረው በፊት ከመጣንበት ከተጓዝንበት ጉዞ ጋር አነጻጽረው በኢትዮጵያ ቀድሞና አሁን ቱሪዝም ምን ይመስላል የሚለውን
ሌላው የኦህዴድ ባለስልጣናት ኢንተርናሽናል ክሪሚናል ኮርት ላይ ክስ ቀርቦባቸዋል ይላል የወጣው መረጃ። የሰብአዊ መብት ተሟጋች ድርጅቶች ጥምረት፣ የተባበሩት አረብ ኤሚሬቶች እና የሱዳን ጎረቤት ሀገራት ከፍተኛ ባለስልጣናት በዳርፉር ለሚፈጸም የጭካኔ ወንጀሎች እገዛና ተባባሪነት አላቸው በሚል ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠይቀዋል። ይህ ማመልከቻ ሰኞ ዕለት የቀረበው በራኦል ዋለንበርግ የሰብአዊ መብት ማዕከል እና ሰፊ የህግ የምርመራ እና የሲቪል ማህበረሰብ ድርጅቶች ጥምረት ነው። ማመልከቻው በሱዳን ግጭት ውስጥ ባሉ ሁለቱም ወገኖች ማለትም በፈጥኖ ደጋፍ ሰጪ ኃይሎች RSF እና በሱዳን የጦር ኃይሎች ሳፍ ላይ የሚደረግ የውጭ ድጋፍን ያሳያል። የውጭ አካላት ለሁለቱም ወገኖች የጦር መሳሪያ፣ ቅጥረኛ ወታደሮችና መሳሪያዎችን፣ የሎጂስቲክ ድጋፍና የገንዘብ ድጋፍ በማቅረብ ጭካኔ የተሞላባቸው ድርጊቶች እንዲፈጸሙ አስችሏል ሲል ይከሳል። ጥምረቱ አቃቢ ህጎች የሮም ስታቲዩት የፍርድ ቤት መስራች ስምምነት አንቀጽ 25ን መሰረት በማድረግ የውጭ አካላትን የወንጀል ተጠያቂነት እንዲመረምሩ አሳስቧል። እነዚህ አንቀጾች በጋራ ዓላማ የሚንቀሳቀስ ቡድን ለሚፈጽማቸው ወንጀሎች ድጋፍ ሰጪዎችን፣ አነሳሾችን ወይም በእውቀት አስተዋጽኦ የሚያደርጉትን የሚመለከቱ ናቸው ይላል። ማመልከቻ የተባበሩት አረብ ኤሚሬቶችና ሌሎች የRSF ደጋፊ የሆኑ የክልል ሀገራት ማለትም ከሊቢያ፣ ከኢትዮጵያ የመጡ ባለስልጣናትን ስም ይጠቅሳል። ጥምረቱ በማመልከቻዎች የተጠቀሱትን ባለስልጣናት ማንነት በይፋ አልገለጸም። በዳርፉር ላይ ለረጅም ጊዜ የዘለቀው የተባበሩት መንግስታት የጦር መሳሪያ ማዕቀብ ቢኖርም ግጭቱ 4ኛ ዓመቱ እንደያዘ የጦር መሳሪያዎች፣ ድሮኖችና ቅጥረኛ ወታደሮች ወደ ክልሉ መግባታቸውና ሲቪሎች ማጥቃታቸው መቀጠሉን ማመልከቻው ይጠቁማል ይላል። በሚያዝያ ወር ሚድል ኢስት አይ እንደዘገበው RSF በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ በሚገኝ የጦር ሰፈር በድብቅ ድጋፍ ይደረግለት እንደነበር፣ ተመሳሳይ ተሽከርካሪዎችም ኤሚሬቶች ወታደራዊ መገኘት ባላቸው የሶማሌላንድ በርበራ ወደብ ላይ መታየታቸውን አጋልጧል ይላል። ስለዚህ አባሪ ተደርገው የቀረቡትን ነገሮች ስንመለከት የኦህዴድ አመራሮች አብይ አህመድን ጨምሮ ኢንተርናሽናል ክሪሚናል ኮርት ላይ መከሰሳቸውን እናውቃለን። እንግዲህ የል ስኩል ኦፍ ፐብሊክ ሄልዝ ሁማኒታሪያን ሪሰርች ላብ በሳተላይት ኢሜጅ ባለፈው አንድ ጥናት በሳተላይት ኢሜጅ የታገዘ ጥናት ይፋ አድርጎ ነበር። በዛም ጥናቱ ላይ በአሶሳ በኩል የኢትዮጵያ አርሚ ያልተቋረጠ ድጋፍ ለRSF እንደሚያደርግ፣ ሶማሌላንድ በርበራ ላይ በሳተላይት ኢሜጅ የተወሰደ 200 ጠመንጃ የተገጠመላቸው ትልልቅ ጠመንጃዎች የተገጠሙላቸው ስፔሻል ቬሂክልስ አሶሳ ላይ ከታዩ በኋላ RSF ታጥቋቸው ብሉ ናይል ግዛት ውስጥ ተገኝተዋል። አንድ የሳተላይት ኢሜጅ በርበራ ላይ ተነሳ፣ ከዛ በኋላ አሶሳ ላይ ተነሳ፣ መጨረሻ ላይ ብሉ ናይል ግዛት ውስጥ RSF እነዛን ቬሂክሎችና ከባድ መሳሪያዎች ታጥቋቸው መገኘቱን በሳተላይት ኢሜጅም ጭምር አስደግፎ አውጥቶ ነበር። ስለዚህ የቀረበው ክስ ላይ የሮይተርስ እና የየል ዩኒቨርሲቲ ጥናትም መካተቱን ሰምተናል። ሌላው የህዝብ አስተያየትን ይመለከታል። በሶሻል ሚዲያ የቀረቡ የህዝብ አስተያየቶችን ይመለከታሉ። እስኪ የተወሰኑትን አታይታከን እንመለስ። ወዳጆቼ ረሃቡ ጠንቷል ነው ብላችሁ እንደ ሀገር በእውነት እና ረሃብ ጠንቷል ማለት የዛ ማሳያ አንድ ሰው እንደዚህ ያለ እኔ ጎረቤት የሆኑ አዲስ አበባ ውስጥ ጎረቤት የሆኑ ሰው ሩቅ ሰው ማያውቃቸው ሰፈር ሄደው ሲለምኑ አየዋል። እና ኦፍ ኮርስ አዳነች አቤቤ ወጥተው በፍጹም አዲስ አበባ ውስጥ ቢያንስ በልቶ ለማደር ሰው መለመን አይጠበቅበትም። ለቁጥር የሚያታክቱ መመገቢያ ጣቢያዎች ከፍተናል፣ አንዱ ጠጋ ብሎ ተመዝግቦ መብላት ይችላል፣ ውሸት ነው ብለዋል። ይሄን የሐሳብ ልዩነት እንዳለ ሆኖ እኔ ግን ለቁጥር የሚያታክቱ ሰዎች ምሽት ላይ እየገቡ በቃ ትንቢት መሞከር ጀመሩ። ዶክተር አብይ እያለቀስን ነው። አንድ ልጅ አሳድገን ለማስተማር የምንባቀቀው መባቀቅ፣ ቀሚስ ስንለብስ ውስጥ ልብስ የለንም፣ ጫማ ስናደርግ ካልሲ የለንም። ዶክተር አብይ ልጅ ማሳደግ አንተ ስለ እናትህ ያልከው ነገር ምን ጊዜም አይረሳኝም። ሐኪም አስተምረን ሐኪም ታፍነው እየቀረ ልጆቻችን ወጣው እየቀሩ አሁን ቅድም ጓደኞቻችን እንዳሉ ሁሉ በሁሉም ወረዳ ስንሞት ስንደግስ ከምንገናኘው ማህበረሰብ ጋር ተለይተን እየኖርን ነው ያለን። ጠዋት ስንተኛ እልማችን ሃይላንድ ሲፈነዳ ተተኮሰን፣ አልተተኮሰን ሃይላንድ ነው ሞቆ ውሃው ይፈነዳ፣ ተተኮሰ ነው፣ ገቡ ነው፣ ወጡ ነው፣ መጡ ነው። ማን እንደሚመጣም አናውቅ፣ ምን እንደምንሆንም አናውቅም። ተቸግረናል። ዶክተር አብይ ከአንድ እናት 6 ልጅ 5 ልጅ አጠናል። ጃዊ ላይ የተደረገው ጉዳይ ለዚህ ሁሉ ምክንያት ሆኖ እኛም መሞሴ እንደሰማችሁት ነው። እንግዲህ አንድ ወጣት ወዳጆቼ ረሃቡ ጠንቷል፣ ጎረቤቴ ሩቅ ሄደው ሲለምኑ አየሁኝ
ሩቅ ሄደው የማይታወቁበት ሰፈር ሄደው ሲለምኑ አየሁ። አዳነች የምግብ ችግር የለም ባለንበት ዘመን ሰው እንዴት ምግብ ችግር ብሎ ወደ አደባባይ ለልመና ይወጣል በማለት ብትናገርም አብዛኛው ህዝብ ግን ለልመና ተደርጓል። ትናንትና የነበረውን ነገር አጥቶ ረሃቡ ጠንቶ ሰው ሁሉ ለማኝ ሆኗል በማለት ሲናገር ተሰሙታላችሁ። ሌላኛዋ ተናጋሪ ደግሞ ዶክተር አብይን በቀጥታ የምትጠይቅ ነች። ዶክተር አብይ እያለቀስን ነው በማለት ጠይቃለች። አስለቃሹ እሱ ቢሆንም እያለቀስን ነው። አንድ ልጅ ለማሳደግና ለማስተማር አቃተን። ልጆቻችን ወጥተው እየቀሩ ለቀሚሳችን የውስጥ ልብስ መግዣ አተን ገቡ ነው ወጡ ነው መጡ ነው በየቀኑ የምንሰማው። ሃይላንድ እንኳን በወደቀ ቅጽበት ተኩስ ተሰማ እያሉ እየበረገጉ ናቸው ልጆቻችን። እየመጡ ነው እየተባለ ነው። እነማን ናቸው የሚመጡት በማለት ስትጠይቅ ትሰሟታላችሁ። ከአንድ ቤተሰብ 5 ልጅ አተናል በማለት ቅሬታ ታቀርባለች። 5 ልጅ ተገድሏል። የጎረቤት አንድ ቤተሰብ 5 ልጆቻቸውን አጥተዋል በማለት ስትናገር ትሰሟታላችሁ። የእናታችን ንግግር ልክ ነበር። ችግሩ ግን ግድያውንም ለቅሶውንም የፈጠረው ጠቅላይ ሚኒስትር ነው። ችግሩን እንዲፈታ አቤቱታ እየቀረበለት ያለው ኃይል ችግሩን የፈጠረው መሆኑ ነው። እስኪ ሌሎችን ደግሞ ሰምተን እንመለስ። ክርስቲያን ታደለም በአንድ ወቅት ያቀረበው ጥያቄ ነበር። እሱንም እስኪ ሰምተን እንመለስ። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፍረው ቡድን ሆኗል። እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው? ስለዚህ በየትኛውም አግባብ መግለጫ በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምንም ኑሮማ እንደሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል? ሌላው ህገ ወጥ ቡድን ሲሆን ዝም ብሎ ቆሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይሄን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ የተቀመጠ። እዚህ አርሲ፣ ማይካድራ፣ ወለጋ፣ ጉሊሱ፣ መተከል፣ ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱም እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረው? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅል ለምትመስላችሁ እንደሰማችሁት ነው። እንግዲህ አንድ ጠያቂ ጉልበት ያለው መንግስት ይመስለኝ ነበር፣ ጉልበት ያለው ህግ ላይ ይመስለኝ ነበር። አሁን ላይ ግን ጉልበት ያለው ህገ ወጥ ሆኗል። መግለጫ ብቻ በቂ አይደለም። መግለጫ አስመቻ አውጥቶ ብልጽግና መግለጫ ያወጣል እንዴ? መግለጫ ያወጣል? የትኛው ቦታ ላይ ጭፍጨፋ ተፈጽሞ መግለጫ አውጥቶ ያውቃል? የለም እኮ። ግን ተናጋሪው መግለጫ በቂ አይደለም። በቂ የሚሆነው እንባና ደም ማበስ ሲቻል ነው። መንግስት ከሌለ ህዝቡ ቁጭ ብሎ አይታረድም፣ ራሱን ለመጠበቅ ይገደዳል በማለት ሲጠይቅ ነበር። ክርስቲያን ታደለ የአብን ቡችሎች የምርጫ ክርክርን ዝቅ አድርገው መሬት ለመሬት ሳያልከሰክሱ በፊት የምርጫ ክርክር ላይ ወሳኝ ነጥቦችን ሲያነሳ ነበር። እነዚህ ሁሉ ነገሮች ተደምረው ነው ወንድማችን እስር ቤት እንዲዘጋበት የሆነው። እግዚአብሔር ይማረህ በማለቱ ክብር ይገባኛል የሚል ነውረኛ መንግስት ነው ስልጣን ላይ ያለው ማለት ቅጩን ሲናገር ነበር። እግዚአብሔር ይማረህ በማለቱ ህዝብን መጠበቅ ሲገባው እግዚአብሔር ይማራችሁ በማለቱ ክብር ይገባኛል የሚል ነውረኛ መንግስት ወደ ስልጣን መጥቷል። ሁለት ጥያቄ አለኝ አለ። አንዱ በአርሲ፣ በማይካድራ፣ በወለጋ፣ በጉሊሶ፣ በመተከል እዚሁ አዲስ አበባ ቤተመንግስቱ ራስጌ ቡራዩ ለተጨፈጨፉ መንግስት ኃላፊነት የሚወስደው መቼ ነው? ማን ነው ኃላፊነት የሚወስደው በማለት ጠይቆ ነበር። ብልጽግና ባይኖር ኢትዮጵያ ምን ትሆናለች በማለት ጠይቆ ነበር። ሰላም ትሆናለች።
ሰላም ትሆናለች። ብልጽግና የሚባል እንኩቶ መንግስት ባይኖር ኢትዮጵያ መንግስት አልባ ሀገር ብትሆን ካሁን በተሻለ መልኩ ሰላም ትሆናለች። በእርግጠኝነት እነግርሃለሁ ሰላም ትሆናለች። ኢትዮጵያ ውስጥ ያሉ እኮ ጸረ ሰላም ኃይሎችን ያሰማራቸው አገዛዙ ነው አይደለም? አባት ወርቤን ተመልከት። ናቸርናሴና ሸኔ ምናምን የሚባሉት እሱ የሚመራቸው ናቸው። በሌሎች አካባቢዎች ላይ የሚንቀሳቀሱ ኃይሎችን ስትመለከት የዚህን አገዛዝ ባርነት፣ የዚህን አገዛዝ ግፍ፣ ጭካኔ መሸከም አንችልም ብለው ወደ ትግል የገቡ ናቸው እና መንግስት ባይኖራት ከዚህ በተሻለ ሰላም ትሆናለች ብዬ አስባለሁ። ክርስቲያን ታደለ ግን እንደዛ በማለት ሲጠይቅ ነበር። መንግስት እኮ የለም፣ በታሪክ አሳፋሪው መንግስት ነው አሁን ኢትዮጵያ ላይ የነገሰው በማለት ሲጠይቅ ነበር እና ደግሞ በ1983 ብሔር ብሔረሰብ ተሰባስበው ኢትዮጵያን ፈጥሯት ስትሉን የነበራችሁ እናንተ ናችሁ። ከዛ በፊት ታሪክ የነበራት ሀገር ሳትሆን በ1983 ዓ.ም ብሔር ብሔረሰቦች ተሰባስበው የፈጠሯት ሀገር ናት በማለት ስትነግሩን የነበራችሁ እናንተ ናችሁ። ዛሬ ደግሞ ዜማውን ቀይራችሁ ለውጡ የፈጠራት አዲስ የለውጥ ሀገር እያላችሁ ትገኛላችሁ። ትናንትም እኮ የ1983ን ስታስተዋውቁ የነበራችሁ እናንተ ናችሁ፣ ኢህአዴጎች እኮ እናንተ ናችሁ በማለት ክርስቲያን ታደለ የሚገራርሙ ጥያቄዎችን ሲያነሳ ነበር። ምርጫ ክርክር ላይ እነዚህ ነገሮችም ተዳምረው በአንድ ወቅት አብይ አህመድ ሀገርን በአግባቡ ማትመራ ከሆነ ሕግ ማታስከብር ከሆነ ለምን ስልጣን አታስረክብም ብሎ በመጠየቁ የተነሳ እስር ቤት ውስጥ እንደተዘጋባቸው ትገነዘባላችሁ። በተረፈ ግን ይሄ ግፈኛ አገዛዝ፣ ይሄ ነውረኛ አገዛዝ የሚወገድበት ጊዜ ከፊታችን እየመጣ ነው ብዬ አምናለሁኝ። ውስጥ ያለውን ተስፋ ለእናንተ ማጋራት ደስ ስለሚለኝ ነው። ኢትዮጵያውያን ያላችሁበትን የድባቴ መንፈስ ስለምረዳ ነው። ደግሞ በተጨባጭ ነው። ዝም ብሎ ነው ተስፋ ውስጣችሁ ለማሳደር ሳይሆን ካሉን ነገሮች ተነስቼ ከሚደርሱ መረጃዎች ተነስቼ ውስጥ ያለውን ተስፋ ለእናንተ ማጋራት ደስ ስለሚለኝ እንጂ ነው ዝም ብሎ ፕሮፓጋንዳ የመንዛት ዓላማ ስላለኝ አለመሆኑን መናገር ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጥለንስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።